ሰላም ጤና ይስጥልን ውድ ቤተሰቦቻችን እንደምን ቆያችሁ? ዛሬም በአዲስ ታሪክ መተናል። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ መሆን ትችላላችሁ። ወደ ታሪካችን እንገባለን። ታሪካችን የሚጀምረው በጃፓን ታዋቂውንና ከሀብታም ቤተሰብ መሃል አንዱ የሆነውን የሳንጆ ቤተሰብን እያስመለከትን ነው። ይሄ ቤተሰብ በጣም ኃያል ከመሆኑ የተነሳ በሀገሪቱ ሁሉ ሳይቀር ተጽዕኖ መፍጠር የሚችል ቤተሰብ ነበር። አሁን ደግሞ በቤተሰቡ ልዕልት ተብላ ከተሰየመችው ከሚካ ጋር እንተዋወቃለን። እሷ ገና የ18 ዓመት ወጣት ስትሆን ዛሬ ደግሞ የሰርጓ ቀን ነበር። ታዲያም ሙሽራው ከፕሮግራሙ ትንሽ ይዘገያል። በዚህ መሃል በሰርጉ ታዳሚዎች ላይ አንድ ሰው ችግር እየፈጠረ እናያለን። ይህ ሰው በዚህ ቤተሰብ ይተዳደሩ ከነበሩ ድርጅቶች መሃል አንዱ ተቀጥሮ ይሰራ ነበር። ቢሆንም ጉቦ ሲቀበል በመያዙ ከስራው ተባሮ ነበር። ታዲያም መልሰው የማይቀጥሩት ከሆነ ችግር መፍጠር እንደማያቆም ይናገራል። ይህንን ሁሉ ስትመለከት የነበረችው ሚካ በሰርጓ ቀን ችግር እየፈጠረ መሆኑ ያበሳጫታል። በመቀጠልም ሙሽራው በቦታው ከተፍ ይላል። እናም ችግር የሚፈጥረውን ሰው መቶት መሬት ላይ ጥለዋል። ከዚያም ጥንዶቹን በፍቅር ሲቃቃፉ የሰርጉ ታዳሚዎች በሙሉ በእነሱ ፍቅር መቅናት ይጀምራሉ። አሁን ደግሞ በሀሳብ ወደ ኋላ ሄደን እንዴት እንደተገናኙ ልንገራችሁ። ሚካ በጊዜው የ10 ዓመት ልጅ እያለች በማይታወቁ ሰዎች ልትታገት ተቃርባ የነበረ ሲሆን ለጀግናው ምስጋና ይገባውና ከመታገት ያድናታል። ከዚህ ክስተት በኋላ ሚካ ላይ በሙሉ እምነት ታሳድርበታለች። እናም የሚካ ጠባቂ ሆኖ ይቀጠራል። ነገር ግን ትንሽ እየቆየ የቤተሰቡ መሪና የሚካ አያት ስላመነበት እድገት ይጨምርለታል። የድርጅቱ የሽያጭ ክፍል ኃላፊ ሆኖ መስራት ይጀምራል። በሌላ በኩል ደግሞ ሚካ 18 ዓመት ስትሆን በእውነተኛ ፍቅር ከምትወደው ሰው ጋር የፍቅር ግንኙነት ለመጀመር ሐሳብ የነበራት ቢሆንም ይህ ህልሟ ግን መና ሊቀር ተቃርቦ ነበር። ለዚህ ምክንያቱ ወላጆቿ እንደነሱ ከሀብታም ቤተሰብ ከተገኘ ሰው ጋር ሊያጋባት ነበር። ሚካም ሰርጉ እንዲቀር ለማድረግ ስትል ጋር የውሸት እንዲጋቡ ትጠይቀዋለች። በቅድሚያ የውሸት እንደሚጋቡ ሲያውቅ ያልተስማማ ሲሆን እየዋለ ሲያድርግን በሐሳቧ ይስማማል። ከሐሳባችን ስንመለስም ጥንዶቹ ሰርጋቸውን በጥሩ ሁኔታ እያከበሩ ነው። በዚህ መሃል በቅድሞ ክስተት የተነሳ በሚካ ፊት ላይ የተፈጠረውን ትንሽ ጭረት አይቶ ይበሳጫል። እናም የሚወዳት ሴት ማንም ሊጎዳ እንደማይችል ይነግራታል። ድርጊት ያስጨነቃት ሚካ ኧረ አንተ ሰውዬ ሰርጋችን የውሸት ነው ብላ ሌላ ነገር እንዳያስብ ልትነግረው ትሞክራለች። ነገር ግን እሱን ከልቡ እንደምትወደው እንደሚያውቅ ይነግራታል። በመቀጠልም ጋብቻው የውሸት እንደሆነ እንዳይታወቅ አንድ ላይ ቤት ከመከራየታቸው በተጨማሪ ቀለበት ሊገዙ ይወጣሉ። እንደ እድል ሆኖ ግን የገቡት የድሮ ፍቅረኛ ወደ ሆነችው ወደ ማሂሚ ጌጣጌጥ መሸጫ ነበር። ቀጥሎም ሶስቱ ወደ አንድ ሬስቶራንት ይሄዳሉ። በዛም ሚካ ሁለቱም እንዲቀራረቡ ስትል ወደ መጸዳጃ ቤት ትሄዳለች። ነገር ግን ተደብቃ ስታይ ማሂሚ ግጥም አድርጋ ትስመዋለች። ምንም እንኳን ሚካ እንዲቀራረቡ አስባ የወጣች ቢሆንም ሲሳሳሙ ስታይ ግን ቅር ይላታል። ቤት ከተመለሱም በኋላ ሚካ ምናልባት ከሚዩሚ ጋር መሆን የሚፈልግ ከሆነ ምንም ችግር እንደሌለው ትነግረዋለች። እሱ ግን ከሷ ውጭ ማንንም እንደማይወድ አጥብቆ ይነግራታል። ሚካ ግን ልታምነው ስላልፈለገች ለሚዩሚ ቀለበቶችን እንድትመልስላት ይነግራታል። ቀጥሎ ሚካ ወደ ጌጣጌጥ መሸጃ በመሄድ ቀለበቱን ትመልስላታለች። በዚህ መሃል ግን ሚዩሚ ባለፈው ያለ ፍቃዱ በመሳማ ይቅርታ መጠየቅ እንዲሁም እሱ ከልቧ የምትወደው ቢሆን እሱ ግን ሚካ ብቻ እንደሚወድ እንደነገራት ትነግራታለች። ይህንንም የሰማችው ሚካም ቀለበት የመመለስ ሐሳቧን ትተዋዋለች። በማግስቱም ሚካ ከአንድ ሰው የጽሁፍ መልእክት ይደርሳታል እና የጻፈላት ሰው ታገኘዋለች። ታዲያም ወጣቱ ሚካን በጣም እንደሚወዳት ገልጾ እራት አንድ ላይ እንዲበሉ ይጠይቃታል። ሚካም ለመጀመሪያ ጊዜ ወንድ ልጅ ለራት ስለጠየቃት ተደስታ ከአንዳንድ ጥያቄው ትቀበለዋለች። በዚያም ምሽትም ከእራቱ በተጨማሪ ወደ ሲኒማ ቤት ይገባሉ። ከዛም ሲወጡ ሚካና ወጣቱ አንድ ላይ ወክ ማድረግ ይጀምራሉ። በዚህ መሃል ሚካን ከሌላ ወንድ ጋር በማየቱ ይናደዳል።
ከዚያም ከሌላ ወንድ ጋር በመታየቷ ከወቀሳት በኋላ ሊስማት ይሞክራል። ሚካ ግን በድርጊቱ ተበሳጭታ በጥፊ ታጮለዋለች። ቀጥሎም ስለ ግል ሕይወቷ ምንም እንደማያገባው ትነግረዋለች። ከዛም ግን ብዙም ሳይቆይ የመብረቅ ድምጽ መስማት በፍጥነት ታቅፈዋለች። ከዚያም በሐሳቡ ወደ ኋላ ስንመለስ ሚካ ልጅ እያለች የመብረቅ ድምጽ በመሰማች ቁጥር እንደምትፈራና የኩን እጅ እንደምትይዝ እናያለን። በአሁን ጊዜ ደግሞ ሚካን ከሞተር ለማዳን ሲል ኩ እጁን ይጎዳል። በዚህም የተነሳ የሚካ አያት ሚካን የኩ ጸሐፊ ሆና እንድትሰራ ያዛታል። ሚካ ይህንን ስትሰማ በቅድሚያ ለመስራት ባትፈልግም አያቷ ከተናገረ ቃሉን አያጥፍምና በሐሳቡ ትስማማለች። በመጀመሪያ የስራ ቀኗም ስራው ከባድ እንደሆነ ይገባታል። አንድ ቀንም ኩ ከስራው ሲመለስ ለምን ደከመኝ ሰለቸኝ ሳይል እንዲጠንክሮ እንደሚሰራ ትጠይቋለች። ታዲያም ኩ የሷ የተከበረው የሳንጆ ቤተሰብ አባል እንደሆነች ያስታውሳታል። ለሷም ብቁ ወንድ እስኪሆን ድረስ ጠንክሮ እንደሚሰራ ይነግራታል። ከዛ ሚካ ከድሮ ጀምሮ ኩ ቀን ሙሉ እንደሚሰራ ይህ ልፋቱ ለሷ እንደሆነ ታስባለች። ከዛም የኛ ጀግና ኩ በፍቅር አይን ስታየው አይቶ እንደምትወደው ጠየቃት። ምንም እንኳን ሚካ ልታቅማማ ብትሞክርም እንደምትወደው ግን ፊቷ ላይ ይነበብ ስለነበር ግጥም አድርጎ ይስማታል። ከዛ ግን ትንሽ ካቅማማች በኋላ እሷን መልሳ ትስማዋለች። በመቀጠልም ከሱ ፍቅር እንደያዛት ትነግረዋለች። ይህንንም ከሚካ አንደበት የሰማው ኩ ይደሰታል። ነገር ግን ይህንን ያለችው ከዚህ በፊት ፍቅረኛ ይዛ ስለማታውቅ እሱን ፍቅረኛዋ አድርጋ ልምድ ለመውሰድ እንደሆነ ስትነግረው ሚካን ከልቡ የሚያፈቅረው ኩ ልቡ ይሰበራል። ቢሆንም በሷ ሐሳብ ከመስማማት ውጪ ምንም አማራጭ እንደሌለ ይረዳል። በማግስቱ ሚካ ስለ አዲሱ ፍቅረኛዋ ለጓደኞቿ በደስታ ትናገራለች። ሆኖም ግን ጓደኞቿ አብዛኞቹ ወንዶች ሴቶችን የሚፈልጉት ለጥቅም እንደሆነ ሲያወሩ ሚካ በወሰነችው ውሳኔ ጥያቄ አድርባታል። እናም ላልተወሰነ ጊዜ ከኩ ጋር ያላትን ግንኙነት ለማቋረጥ ትወስናለች። ከዛም ከሰዓት ላይ በድርጅታቸው ውስጥ እያሉ ሚካ ቡና እያመጣች ሳለ ሳታስበው ቡናው በእግሯ ላይ ይደፋል። ኩን በፍጥነት ወደ መጸዳጃ ቤት ወሰዳት። እግሯን በቀዘቀዘ ውሃ ያጥብላታል። ታዲያም በዚህ ክስተት ሁሉ በጣም ተቀራርበው ነበር። ግን ያን ቀን ማታ ኩ ወደ ቤት ሲመለስ አሁንም መራቋን ትቀጥላለች። ከዛም በማግስቱ ሚካ ከሚዩሚ ጋር ተገናኝተው ማውራት ይጀምራሉ። ሚካ ከጓደኞቿ በሰማችው መሰረት ፍቅር ለመዝናናት ብቻ እንደሆነ ታስብ የነበረ ቢሆንም ሚዩሚ ግን ፍቅር መዝናናት የበለጠም እንደሆነ ትነግራታለች። በተጨማሪም ሚዩሚ ለሚካ በጆሮ የነገረቻትን ነገር ሙሉ በሙሉ ሐሳቧን እንድትቀይር እንዳረጋት እንረዳለን። ያንን ቀን ምሽት ሚካ የሚያማልል ልብስ ለብሳ ኩን ከክፍሉ እየጠበቀችው ነበር። እናም የመጀመሪያ የፍቅር ምሽታቸውን አንድ ላይ እንዲያሳልፉ አስባለች። ከዚያም ኩ ምንም ጊዜ ሳያጠፋ ወደ ገደለው መግባት ይጀምራል። እናም ከተሳሳሙ በኋላ አንሶላ ሊጋፈፉ ሲሉ ሚካ ማመንታት ትጀምራለች። ኩን በፍጥነት ይረዳትና ዝግጁ እንዳልሆነች ይገባል። ከዚያም በማንኛውም ጊዜ ዝግጁ እስክትሆን ድረስ እንደሚጠብቃት ይነግራታል። ሚካም በሰማችው ነገር ተደስታ ታቅፈዋለች። በቀጣዩ ቀንም ሚካ የመጀመሪያ ደሞዟን ትቀበላለች። ከዛም ከኩ ጋር ዴት ለመውጣት ታስባለች። ታዲያም ሁለቱ ጥንዶች በጣም ደስ የሚል ቀን ማሳለፍ ይጀምራሉ። በዚህ ሚካም ሆነች ኩ ደስተኞች ነበሩ። ታዲያም በፓርኩ ውስጥ ሲሳሳሙ ሃሩካ የሚባል ሰው ከርቀት ሆኖ ከተመለከታቸው በኋላ ፎቶ ያነሳቸዋል። ከጥቂት ቀናት በኋላ ሚካ በባቡሩ ጣቢያ አቅራቢያ የሄደች ሳለ የአጎቷ ልጅ ከሆነው ከኢማኔ ጋር ትገናኛለች። ሚካ በታላቁ ቤተሰቦቻቸው ልዕልት ተብላ እንደምትጠራው ሁሉ ኢማኔ ደግሞ ልዑል ተብሎ ይጠራል። ታዲያም የኢማኔ ቤተሰብ ጋር በቬና የሚኖር ሲሆን ወደ ጃፓን የመጣው ለእረፍት ነበር። ኢማኔም ከሷ ጋር መሆን እንደሚፈልግ ሲነግራት ሚካ ወደ ቤታቸው ይዛው ትሄዳለች። ነገር ግን ኩና ኢማኔ ሊስማሙ ስላልቻሉ ጥቂት ቃላት ይለዋወጣሉ። ታዲያም ሁለቱ ሰዎች እንደማይግባቡ ግልጽ ነበር። በአንድ በንጉሳውያን የተከበሩ ቤተሰቦች መሃል ከዘመዶቻቸው ጋር መጋባት የተለመደ ስለነበረ ኢማኔ ከልጅነቱ ጀምሮ ለሚካ ትልቅ የፍቅር ስሜት ነበረው እና አሁን ደግሞ ሚካ የግል ጠባቂዋን በማግባቷ ምንም ደስተኛ ሊሆን አልቻለም። ስለዚህም ትዳራቸው የውሸት እንደሆነ እንደሚያውቅና በተጨማሪም ሚካ ትክክለኛ ውሳኔ እንድትወስን ይነግራታል። ነገር ግን የኛ ጀግና ኢማኔ
የተናገረው ከቁም ነገር ሳይወስድ ሚካን ከልቡ መሳብ ይጀምራል። ይህም ኢማኒ ቅናት ውስጥ እንዲገባ ያደርገዋል። በማግስቱ ኢማኒ ወደ ድርጅቱ ሄዶ ሚካን ለራት አንድ ላይ እንዲወጡ ይጠይቃታል። በዚህም ኩ ሲበሳጭ ኢማኒ ወደ ኩ መጥቶ አያታቸው እንደፈቀደለት ይናገራል። በኋላ ሁለቱም ሰዎች ለብቻቸው ማውራት ይጀምራሉ። በዚህም ኢማኒ በትምህርት ስላገኛቸው ማረጎች መናገር፣ መፎከር ይጀምራል። አክሎም ኩ የፈለገውን ያህል ጠንክሮ ቢሰራ በድርጅቱ ተቀጣሪ ብቻ እንደሆነ ይነግረዋል። ናሚም ሁለቱ ለመለያየት ቆርጦ ተነስቶ ነበር። ማታ ላይም ሚካና ኢማኒ አንድ ላይ ጊዜ ያሳልፋሉ። ሚካ ወደ ቤት ስትመለስ እየጠበቃት ታገኘዋለች። እናም አብረው ባሳለፉ ወቅት በመሃላቸው የተፈጠረ ነገር እንደነበረ ጠየቃት። እሷም በፍጹም እንዲህ እንደማታደርግ እሱን ብቻ እንደምትወደው ትነግረዋለች። በዚህም ንግግሯ ተደስቶ ከልቡ ይሰማታል። ከዚህም በላይ ለመቀጠል ቢፈልግም ዝግጁ እንዳልሆነ ሲገባው ስሜቷን ያከብርላታል። በማግስቱ ኩ ከኢማኒ ጋር ተገናኝቶ ምንም እንኳን እንደሱ ጥሩ የትምህርት ደረጃ፣ ገንዘብ እንዲሁም እንደሱ ቆንጆ ባይሆንም እንኳን ሚካን ግን ከልቡ እንደሚወዳት ለሷ ነፍሱን እንኳን ለመስጠት እንደማይሰሰት ይነግረዋል። ከዚህ በኋላ ኢማኒ ወደ ሚካ ጋር ሄዶ ስሜቱን በሙሉ ይናዘዝላታል። አክሎም ኩ እየጠቀማት እንደሆነ ይነግራታል። ነገር ግን ሚካ ከልቧ እንደምትወደው እና ከሱ ጋር መሆን እንደምትፈልግ ትነግረዋለች። በዚህ መሃል ኩ የመጣና ያቅፋታል። ይህም ኢማኒን በጣም ይሰብረዋል። ስለዚህ የሳንጆ ቤተሰብ ልዑል የሆነ ኢማኒ ሽንፈቱን አምኖ ይቀበላል። እናም እንደገና መጥቶ እንደማያስቸግራት ተናግሮ ይሄዳል። በቀጣዩ ትዕይንትም የሳንጆ ቤተሰብ አባላት በአመት አንዴ የህፃናት ማሳደጊያዎች በመጎብኘት ስለሚረዱ ጥንዶቹ አንድ ላይ ይሄዳሉ። በዚህም ኩ ወላጅ አልባ እንደሆነ በመግለጽ ከ2 አመቱ ጀምሮ እስከ 18 አመቱ ድረስ በዚሁ የህፃናት ማሳደጊያ እንደቆየ ይነግራታል። በህፃናት ማሳደጊያው እያሉ ሃሩካ የሚባል ሰው ወደ እነሱ ቀርቦ የድርጅቱ ዳይሬክተር እንደሆነ ነግሮ ይተዋወቃቸዋል። በዚህም ጊዜ ኩ ሙዱ በዛው ቅጽበት ይቀየራል። ሁለቱም ሰዎች በመጥፎ አይን መተያየት ይጀምራሉ። ታዲያ ሃሩካ እሱና ኩ ከዚህ የህፃናት ማሳደጊያ አንድ ላይ እንዳደጉ ይነግራታል። ከዛም እጇን ስሞ ይሄዳል። በዚህ የተበሳጨው ኩ ከቦታው ይዟት ይሄዳል እና ከዚህ በኋላ ወደሱ እንዳትቀርቡ ከነገራት በኋላ ስሜቱን በልጦበት ይስማታል። በማግስቱ ኩና ሚካ በስራ አማካኝነት ወደ ሌላ ከተማ ይሄዳሉ። ወደ ተያዘላቸው መኝታ ክፍል ሲሄዱ ሁሉም ሰራተኞች መምረጥ መስተንግዶ ይቀበላቸዋል። ለዚህም ምክንያቱ ኢማኒ ቀደም ብሎ ስለ ሁለቱ ስለነገሯቸው። ታዲያም ምሽት ላይ ሁለቱም ጀርባ ተሰጣተው ይተኛሉ። ሚካም ጥቂት እየቆየች ጣቶቿን እንዲነጋ ትነግረዋለች። ከዚያም በስተመጨረሻ ከመሳሳም በላይ የሆነ ነገር ማድረግ እንደምትፈልግ ትነግረዋለች። እሱ ግን ጆሮውን እየጠን እንድታቆም ይነግራታል። ታዲያም እሷ የእውነቷን እንደሆነ ስትነግረው ከመቅጽበት ከተኛበት ተነስቶ ሚካን መሳም ይጀምራል። እናም ጥንዶቹ ለመጀመሪያ ጊዜ ፍቅር ይሰራሉ። ከዚያም ከጥቂት ቀናት በኋላ ሚካ ለብቻዋን ወደ ህፃናት ማሳደጊያው ትሄዳለች። ሃሩካም ወደ እሷ መጥቶ ትኩረቷን ለመሳብ ቢሞክርም እሷ ግን ችላ ትለዋለች። ከዛም ሃሩካ ስልቱን በመቀየር የኩን የልጅነት ፎቶዎች ለሚካ ማሳየት ይጀምራል። ከዛም ሁለቱም ማውራት ሲጀምሩ ሃሩካ የመግባባትና የመሳመን ችሎታ ተጠቀመ። ከፈዘዛት በኋላም ከእንደገና እጇን ሊስም ሲል ኩ ቦታው ላይ ደርሶ ሃሩካን እጅ በመያዝ ያስቆመዋል። እናም ከፍቅረኛው እንዲርቅ አጥብቆ ይነግረዋል። በማግስቱ ሚካና ሚዩሚ ተገናኝተው ማውራት ሲጀምሩ ሚካ ባሏ በዚህ ሰሞን የተለየ ፍቅር እየሰጣት እንደሆነ ለሚዩሚ ትነግራታለች። ሚዩሚም የምትሰማው ነገር በሙሉ ቅናት ውስጥ እንድትገባ ያደርጋታል። መጥቷል። በመቀጠልም ሚዩሚ ከኩ ጋር አንድ ላይ በነበሩበት ጊዜ በሆነው ባልሆነው የሚካን ስም ከመጥራቱ በተጨማሪ ስለሷ ግድ እንደሚለው ስለሚናገር ሚዩሚና ኩ የፍቅር ግንኙነታቸውን ለማፍረስ እንደተገደዱ ትነግራታለች። በሚቀጥለው ትዕይንትም የነኩ ድርጅት አንድ ማስታወቂያ ያወጣል። ማስታወቂያውም ድርጅታቸውን የምታስተዋውቁ ሞዴል ለመቅጠር ነበር። ይህም ኃላፊነት ለኩ ስለተሰጠው ሞዴሎችን መምረጥ ላይ ነበር። በዚህ መሃል ግን ሊቀመንበሩ መጥተው እንከን የማይወጣላትን ሞዴል ማግኘታቸውን ይነግራቸዋል። ቀጥሎም ሞዴሏ ስትገባ ኩ አይቶ ደርቆ ይቀራል። ከዛም ዩሪ ብሎ ይጠራታል። ግን
ሊቀመንበሩ ስሟ ሮን እንደሆነ ነግሮት ያርመዋል። ከዚያም ሮን ከተከበረው የሳንጆ ድርጅቶች ጋር አብራም ለመስራት እድሏን ማግኘቷ እንደተደሰተች ትናገራለች። ሆኖም ግን ኩ አይኑን ከሷ ላይ ለመንቀል ከብዶት ነበር። በሚቀጥለው ትዕይንትም ሚካና ኩ ከሮን ጋር ለመገናኘት ይሄዳሉ። ነገር ግን ሚካ ከሁለቱ ላይ አይኗን ለሰከንድ እንኳን አልነቀለችም። እናም ሁለቱ ከዚህ በፊት እንደሚተዋወቁ ትጠራጠራለች። ከስብሰባው በኋላ ኩ እሷን የሚመስል ሰው እንደሚያውቅ ይነግራታል። ሚካም ዩሪ የምትባል መንታ እህት እንደነበራትና እሷም ለማደጎ ቤት እንደተሰጠች ትነግረዋለች። ታዲያም ሮን ከዚህ ቀድሞ ከእህቷ ስለሱ ብዙ ነገር ሰምታ ስለነበር አሁን ደግሞ የወጣው የማስታወቂያ ላይ የሱን ስም በማየቷ ለዚህ ስራ እንደ ሞዴል ሆና እንደመለከተች ትነግረዋለች። ከዚያም ሮን በመጋባታቸው መልካም ምኞቷን ትገልጻለች። ወደ ቤት ሲመለሱ ኩ ከዩሪ ጋር ስለነበረው ግንኙነት ስላልነገራት ሚካን ይቅርታ ይጠይቃታል። እናም እሷ ከሱ ጋር በአንድ የህፃናት ማሳደጊያ ውስጥ እንደነበረችና ከሱም በ4 ዓመት እንደምትበልጥ ይነግራታል። እሷ የመጀመሪያ ፍቅረኛዋ እንደሆነች ግን ሚካ ስትጠይቅ ከመመለስ ይልቅ ዝምታን ይመርጣል። ከዛ ሚካ ምንም እንዳልተፈጠረ ለማስመሰል የጣረች ቢሆንም ብቻዋን ስትሆን ግን ማልቀስ ትጀምራለች። በማግስቱም ኩ ከሮን ጋር ተገናኝቶ ስለ ዩሪ ብዙ ነገር ማውራት ይጀምራል። ከዛም ወደ ክፍሉ አስገብተው አንድ ላይ መጠጣት ይጀምራሉ። በወሬያቸው መሀልም እሷ እቷን እንደምትመስል ትጠይቀዋለች። እሱም እንደሚመሳሰሉ ነገራት። ሮንም ሰውነቷም ከእቷ ጋር እንደሚመሳሰል በመንገድ ልታማልለው ትሞክራለች። ይሁን እንጂ የኛ ጀግና ኩ ስለ ዩሪ የሚያውቀው እስከ ሞተችበት ቀን ድረስ ያለውን ብቻ እንደሆነ ይነግራታል። ከዛም ኩ አክሎ አሁን ደግሞ ሚካን ከልቡ እንደሚወዳት ይነግራታል። ሮንም እህቷን አፍቃት ይሄን ሁሉ እንደምታደርግ ትነግረዋለች። ከዚያ በኋላ ኩ ወደ ቢሮ ሲመለስ ሚካ የሴቶች ሽቶ ጠረን በኩ ላይ ስላስተዋለች እሱን አሁንም በሮን ሆቴል ክፍል እንደነበረ በቀጥታ ይነግራታል። ሚካንም በጣም ስላበሳጫት ወደ ክፍሏ ሄዳ ብቻዋን ታለቅሳለች። ያን ቀን ምሽትም ኩ ከስራ ሲመለስ ጠብቃ ብትስመው እሱ ግን ብዙም ሳይፈልግ ይቀራል። በማግስቱ ጠዋት ኩ ሚካን ወደ መቃብር ስፍራ ይዟት ይሄዳል። እናም ይሄ የዩሪ መቃብር እንደሆነ ከ14 ዓመት በፊት እላው እንደሄደች ይነግራታል። ህይወቱ ተመልሳ የመጣችው እቷን እንዳይረሳ ለማድረግ ብቻ እንደሆነ በመግለጽ እንዲመለሱ ሊጠይቃት ነበር። ሚካም ብዙ ካሰበችበት በኋላ የግድ ድሮ ፍቅሩን እንዲረሳት ካቆመበትም መቀጠል እንደሚችል ተናግረዋለች። ይህንን በእንዲህ እንዳለ ሀሩካ በቢሮ ውስጥ ቁጭ ብሎ የኩንና የሚካን ፎቶ እየተመለከተ እናያለን። እናም ሀሩካ በቅርቡ ሁለቱ ግንኙነታቸው አክርርና ልጅ እንዲወልዱ ይመኛል። ከዚያም በኋላ ሮን ወደ ሀሩካ ጋር ትመጣለች። ሀሩካም ቁርጥ እቷን እንደሆነች ነግሮ ያሽኮረምማታል። ታዲያም ሁለቱ የተገናኙት አንድ ሴራ ለማሴር እንደሆነ እንረዳለን። አንድ ቀንም ኩ ከስራው ወደ ቤት ሲመለስ ልደቱ ስለነበር ሚካና ቤተሰቦቿ ሰርፕራይዝ ያደርጉታል። እዚያም በዝግጅቱ ላይ ሁሉም ደስተኞች የሆነው ይዝናኑ ሲጫወቱ፣ በተቃራኒው ግን ኩን የድሮ ትዝታዎች እየመጡበት ሰላሙን ይነሱታል። በማግስቱ ኩ ብቻውን ካፌ ውስጥ ሻይ እየጠጣ እያለ ሀሩካ በድንገት መጥቶ ይቀመጣል። ከዚያም ሀሩካ እንደታሰበው እቅዳቸው እየሰራ እንደሆነና ሌልቷ ምንም እየጠረጠረች እንዳልሆነ ይነግረዋል። ከዚያም አክሎ የሳንጆ ድርጅቶችን ለመቆጣጠር ጊዜው አሁን እንደሆነ ይነግረዋል። በሚያስገርም ሁኔታ ግን ኩ በሀሳቡ ይስማማል። ያን ቀን ምሽትም ኩ ከሚካ ጋር ተኝቶ ሳለ የልጅነት ትውስታዎች እየመጡ ይረብሹታል። ከዚህም በሀሳብ ወደ ኋላ ስንመለስ ኩ የ12 ዓመት ልጅ ሳለ በየቀኑ የሚጠጣው የአባቱ በየቀኑ ኩ ላይ የብዙ ስቃዮችንና እንግልቶች ያደርስበት ነበር። በዚህም ኩ በጣም ፈሪና ከሰው ጋር መግባባት የማይችል ልጅ እንዲሆን ያደርገዋል። ታዲያም ከአባቱ በተቃራኒ ሁኔታ እናቱ ደግሞ የነበረችው ቢሆንም ሰካራም አባቱ ግን እሷን ይደበድባት ስለነበር ቤቱን ጥላለት ትወጣለች። ከዚህ ክስተት በኋላም የኩ አባት ይጠፋል። ከዛም ኩ ወደ ማደጎ ቤት ተወስዶ በዛ መኖር ይጀምራል። በማደጎ ቤት ውስጥም እያለም ዮና በጊዜው የ17 ዓመት ልጅ የነበረው ሀሩካ ኩን ይንከባከቡት ነበር። ዮሪና ሀሩካ ጠንከር ያለ ጸባይ የነበራቸው ቢሆንም ነገር ግን በማደጎ ቤት ውስጥ
ለሚኖሩት ልጆች ከለላይ ነበሩ። አንድ ቀን በማደጎ ቤት ያስተምር የነበረው መምህር ሲደበድቡት ያያል። ለዚህ ምክንያቱ ይህ መምህር አላግባብ ህፃናቱን ይነካ ስለነበር ነው። ብዙም ሳይቆይ ግን መምህሩ ወደ ኩ መቅረብ ይጀምራል። በሌላ በኩል ደግሞ ልጆቹ ከለላ የነበረው ሃሩካ 18 ዓመት ስለሞላው ስራ ስላገኘ የህፃናት ማሳደጊያ ለቆ ይወጣል። እናም ዩሩ ኩን እንድትጠብቀው ያስጠነቅቃታል። ከዚያም ብዙም ሳይቆይ የሳንጁ ቤተሰብ አባላት የህፃናት ማሳደጊያውን በራሳቸው ያጠቃሉታል። በዚህም መምህሩ የማደጎ ቤቱ አስተዳደሩ ሆኖ ይመረጣል። ላዩን አስተዳድረው ጥሩና ደግ ቢመስልም ውስጡ ግን የህፃናቱ ላይ ነገር ይፈጽምባቸው ነበር። አንድ ቀን ምሽት ኩ ተኝቶ ሳለ ዳይሬክተሩ ወደ ክፍላቸው ገብቶ ኩን መነካካት ይጀምራል። በዚህም የኩ ጓደኞች ከእንቅልፋቸው ቢነቁ ምንም ማድረግ እንዳለባቸው ግን አላወቁም። ነገር ግን ታዲያ ነገሩ ከመባባሱ በፊት ዩሩ ትመጣና አስተዳዳሪውን መምታት ትጀምራለች። ከዛ ቦታ ይሸሻል። ዩሩ ግን ይሄ ነገር እንደማይቆም ስለገባት አንድ ነገር ማድረግ እንዳለባት ይሰማታል። ከዚያም ወደ አስተዳደሩ በመቅረብ ልጆቹ ላይ ጉዳት እንዲያደርስ በመለመን ራሷን ታቀርብለታለች። በዚህ ምክንያት ዩሩ ከሱ ትጸንሳለች። ዩሩም ግራ ቢገባት ወደ አስተዳዳሪው ሚስት በመቅረብ የተፈጠረውን ሁሉ ነገር ትነግራታለች። ነገር ግን እንደ ባሏ ሁሉ ጠማማ የሆነችው ይቺ ሴት ዩሪ አፏን ዘግታ እንድትቀመጥ ሳንጆን ከሚያክል ትልቅ ድርጅት ጋር መነካካቷ እንድታቆም በመግለጽ ልጁን እንድታስወርድ ትነግራታለች። በሌላ በኩል ደግሞ አስተዳዳሪው ከድሮ በባሰ ሁኔታ ልጆቹ ላይ ጥቃት ማድረሱን ገፍቶበታል። አንድ ቀን ዩሩ አስተዳዳሪውን ወደ ህንጻው ጫፍ ሰገነት ትጠራዋለች። እናም በልጆቹ ላይ የሚደረገውን ነገር እንዲያቆም ለምነዋለች። ነገር ግን ይህን ጭራሽ የሆነ ሰው ለልጆቹ ምግብና መጠለያ መስጠቱን በመጥቀስ ራሱን ነፃ ለማድረግ ይሞክራል። በዚህም ክርክራቸው እየባሰ ሲመጣ ትንሹ ኩ በቦታው ላይ ይደርሳል። ዩሩ ግን ልጆቹን ካሁን በኋላ እንዲጎዳቸው እንደማትፈቅድለት በመግለጽ ራሷ ላይና በሆዷ ባለው ልጅ ላይ በመፍረድ አስተዳዳሪውን ይዛው ከፎቁ ሰገነት ላይ ይወድቃሉ። በዚህም የተነሳ ሁለቱም የሞቱ ሲሆን ኩ ግን ዩሩን ስለረዳት በዩሪ ሞት መውቀስ ይጀምራል። የሳንጆ ድርጅትም የተፈጠረውን ነገር አደጋ እንደሆነ በመግለጽ ነገሩ እንዲዳፈን ያደርጋሉ። በዚህም የተነሳ ሃሩካና ኩ የዩሪን ደሞ ለመበቀል ይወስናል። ታዲያም የሳንጆ ቤተሰብ ውስጥ ልዕልት ተብላ የምትጠራው ሚካ ለኢላማቸው አድርገው ይንቀሳቀሳሉ። ከዛም ኩ ሃይስኩል ተማሪ ያለ እቅዳቸው ወደ መተግበር ይገባሉ። አንድ ቀን ኩ በመንገድ እያለፈ ሳለ ሚካ በአጋጆች ልትታገኝ ስትል ያድናታል። ከዛም እቅድ ሰርቶለት በሳንጆ ቤተሰብ ውስጥ የሚካ ጠባቂ ሆኖ ይቀጥላል። እናም ልዕልቷ ሚካ በምን አይነት እንክብካቤ ፍቅር እያደገች እንደሆነ ካየ በኋላ በተቃራኒ ግን እሱ በብዙ ፈተናዎች፣ ችግሮች መሀል እንዳደገ በማስታወስ ህይወት በማንኛውም ሁኔታ ፍትሃዊ እንዳልሆነች ብሎ ማሰብ ይጀምራል። ከዚያም በምድር ላይ ሲደርስ ሚካን መግደል እንደሚበቀል ለራሱ ቃል ይገባል። ለሚፈጠሩ መጥፎ ነገሮች በሙሉ የሀብታሞች እጅ እንዳለበት በማሰብ ለነሱ ያላቸውን ጥላቻ እየጨመረ ይመጣል። እናም ጊዜው ሲደርስ ሚካን መግደል እንደሚቀበል ራሱ ቃል ይገባል። ሀሳባችን ስንመለስኩ በሰላም ተኝታ የነበረችውን ሚካን አትኩሮ ከተመለከተ በኋላ ሊገላት በማሰብ እጁን አንገቷ ላይ ያደርጋል። ነገር ግን አንድ ላይ ያሳለፉትን ሁሉ በማሰብ ሊገላት ድፍረቱን ያጣል። ከዛም ስሜታዊ ሆኖ ማልቀስ ሲጀምር ሚካ ከእንቅልፏ ትነሳለች። ከዛ ምን ሆኖ እንደሚያለቅስ ባታውቅም እሱን ማጽናናት ትጀምራለች። ከዚያም ይሳሳሙና ወደ እንቅልፋቸው ይመለሳሉ። በቀጣዩ ቀን ምሽትም ሃሩካ ለኩ ደውሎ ስለ እቅዳቸው ማውራት ይጀምራሉ። እቅዳቸው የነበረው ሚካ ሚስቱ ስለሆነች የቤተሰቦቻቸውን ውርስ እንድትወስድ አድርጎ እንዲገላት የተነጋገሩ ቢሆንም ነገር ግን ሚካ በቅርቡ ልጅ ስለምትወልድ በቅርቡ ቢገላት እንደሚሻል ይነግረዋል። ኩን በሀሳቡ ተስማምቶ በዚህ ሰሞን እንደሚገላት ይነግረዋል።
ከዚያም ኩ ወደ ቤት ሲመለስ ሚካን ቤት ውስጥ ስላላያት መጨነቅ ይጀምራል። እናም እየጠራት በተለያዩ ቦታዎች ቢፈልጋትም አላገኛም። ነገር ግን ከጥቂት ቆይታ በኋላ ሚካ ወደ ቤት ትመለሳለች። እናም ሱቅ ወጥታ እንደነበረ ስትነግረው በእንባ እየተራጨ ያቅፋታል። እናም ኳን ለመግደል ያሰበው ስህተት እንደነበረ መረዳት ይጀምራል። ማግስቱ ኩና ሃሩካ ተገናኝተው ማውራት ይጀምራሉ። በዚህም ኩ ሚካን ለመግደል እንደማይችልና በተቃራኒው ግን ለሷ ነፍሱን እንኳን ሳይሰስት እንደሚሰጣት ይነግረዋል። ሆኖም ሃሩካ እቅዳቸው ከማቆም ይልቅ እሱን መግደል እንደሚቀል ተናግሮ ሽጉጡን ይሰጠዋል። በዚህ ጊዜ ግን ኩ ሃሩካ በነዛ መጥፎና አስቀያሚ ቀናት ከጎኑ ሆና እንዳልተለየችው ማሰብ ይጀምራል። ከዛም ኩ ያለቀሰ አቅፎ ከጎኑ እንደማይለይ ቃል ይገባላታል። ይህ በእንዲህ እንዳለ ሚካ ቤት ውስጥ ኩ ያመጣውን የፍቺ ወረቀት ታያለች። በተመሳሳይ ሁኔታም ከስራ ቦታው መልቀቁን ትሰማለች። ከዚህ የሚብሰው ነገር ደግሞ ወደ ቤት ከመጣ ራሱ ቀናቶች አልፈው ነበር። ታዲያም ለአንድ ሳምንት ያህል ስለሱ ምንም ሳትሰማ ትቀራለች። አንድ ቀንም የድርጅታቸው ሲስተም ሙሉ በሙሉ ከቁጥጥራቸው ውጭ ይሆናል። በዚህም የድርጅቱ ሰራተኞች የሚችሉትን በሙሉ ቢያደርጉም የተፈጠረውን ነገር ማስተካከል ሳይችሉ ይቀራል። ከዛም አያቷ ይጠራትና ከዚህ ሁሉ ነገር ጀርባ ኩ እንዳለበት እንደሚጠራጠር ይነግራታል። ከዚያም አውርቶ ሳይጨርስ ኩ ከጓደኞቹ ጋር ቦታው ላይ ይከሰታል። ሃሩካ ሽጉጡን ከማውጣት ወደ ሚካ ደቅኖ የሳንጆ ቤተሰብን ለመበቀል እንደመጡ ይነግራቸዋል። ቤተሰቦቻቸው ለአመታት ሰዎች ላይ በጣም ብዙ ግፍ በደል እንዳደረሱ በመናገር አመታት በፊት የዩሪን ሞት ጨምሮ በማደጎ ቤት ህፃናት ላይ ለደረሱት በደል ዛሬ እጃቸው እንደሚያገኙ ይነግራቸዋል። ነገር ግን የሚካ አያት ምንም እንኳን ድርጅቱ የሱ ቢሆንም በውስጡ የሚሰሩትን ክፉ ነገሮች እንደማያውቁ ተናግሯል። አክሎም ያንን ጊዜ ኩ በድርጅቶቻቸው ሲቀጠር ስለ ኩ የድሮ ማንነት እንዲያጣሩ ያስደረገ ሲሆን ሊበቀላቸው እንደሚፈልግ ቢያውቅም ከሚካ ጋር ግን በፍቅር ስለነበሩ ሀሳቡን ይቀይራል ብሎ አስቦ ነበር። ከዛም የሚካ አያት ድርጅታቸውን ስለፈጸመው ጠር ብሎ ይቅርታ ጠየቃቸው። በኋላ ቢያንስ እንኳን እሱ ቢሞትም የልጅ ልጁን ግን እንዳይጎዳት ይለምናቸዋል። ከዚያም የራሱ ሰይፍ አውጥቶ ሊያጠፋ ሲል ሚካ ሰይፉን ይዛ ልታስቆመው መታገል ትጀምራለች። በዚህ መሃል ግን ሃሩካ ሚካን ለመግደል ይተኩሳል። ነገር ግን ኩ መሃል ገብቶ ለሷ ሲል እጁን ይመታል። ሃሩካም ኩን ራሱን አደጋ ላይ ከመጣል እንዲቆጠብ ቢነግረውም ኩ ግን ሚካ ስትሞት ማየት ስለማይችል አሻፈረኝ ይላል። በዚህም ጊዜ ሃሩካ ይተኩስና ኩ ልቡን ተመቶ ራሱን ይስታል። ይህን ያየችው ሚካም እሱ ከሞተማ እኔ ምን ሰራለሁ ብላ ራሷን ለማጥፋት ሽጉጡን ጭንቅላቷ ላይ ትደቅናለች። ነገር ግን የሽጉጡን ምላጭ ከመሳቧ በፊት ሮን ጣልቃ ገብቶ ታስቆማታለች። ብዙም ሳይቆይ አምቡላንስ መጥቶ ኩ ወደ ሆስፒታል ይወስደዋል። ምንም እንኳን ኩ የህይወቱ ቢተርፍም ነገር ግን ከሚካ ጋር ለመሆን አልፈለገም ነበር። በዚህም የተነሳ መፋታት እንዳለባቸው ይነግራታል። ሚካ ምንም ምርጫ ስላልነበራት የፍቺ ወረቀቱ ላይ ፈርማ ይፋታል። ከዛም አንድ ቀን ኩ ማንንም ሳያየው ሆስፒታል ወጥቶ ይጠፋል። ከ6 ወራት በኋላ ሚካ በቤተሰቧ ግፊት የተነሳ ከኢማኒ ጋር ይጋባል። ይሁን እንጂ እሷ በፍጹም ኢማኒን አትወደውም ነበር። ብዙ ጊዜ ወደ እሷ ለመቅረብ የሞከረ ቢሆንም ግን ወደ እሱ ሳትፈልግ ትርቃለች። ኢማኒም ለሱ ምንም ደንታ እንደሌላት ስለተገነዘበ ትዳራቸው እንዲፈርስ ይሆናሉ። ከጥቂት ወራትም በኋላ ሚካ ወደ ህፃናት ማሳደጊያ ታመራለች። ታዲያም የማሳደጊያው ዳይሬክተር የሆነችው ሴት ኩ የት እንደሚገኝ ሹክ ትላታለች። የት እንዳለ ካወቀች በኋላ ወደ ቦታው ታመራለች። ሚካም ከወራት በኋላ እሷን ስላየችው ብትደሰትም እሱ ግን ደስተኛ ሆኖ አይመስልም። ነገር ግን ሚካ ተስፋ ሳትቆርጥ እየተከተለችው እንደምትወደውና ለዘላለም ከሱ ጋር መሆን እንደምትፈልግ እንዲሁም ለሰከንድ እንኳን ከሌላ ሰው ጋር መሆን እንደማትችል ትነግረዋለች። ኩ ግን ሁሉም ነገር እንዳበቃ ይነግራታል። ግን በድንገት ስታቅፈው ሳያስቡ መሬት ላይ ይወድቃሉ። በስተመጨረሻም ኩ ይሸነፋል። እናም እንደሚወዳት ተናግሮ ይሳሳማሉ። ከዛም ከእንደገና ለመጋባት ሲወስኑ ያስመለከተን